ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው በአዲስ መልክ ያው ከዚህ ቀደም ስለ ዲፓርትመንት አመራጥና ሌሎችን ቪዲዮዎችን አይቻለሁ። እነሱን ገብታችሁ ቸክ ማድረግ ትችላላችሁ። እንዴት ዲፓርትመንት መምረጥ አለብን፣ እንዴት መሄድ አለብን የምንለውን ከፍሬሽማን ተማሪ ሳለሁም የተረዷቸውና የገቡኝ ነገሮችን እየሰራሁበት እና ንግግር ያደረኩበት የቆየሁት ቪዲዮ አለ። ዛሬ ደግሞ በአዲስ መልክ ለመምጣት እየሞከርኩ ነው። ምክንያቱም ፍሬሽማን ከተማርኩ በኋላ ለምን ኢኮኖሚክስ እና ኦርጋኒክ ኬሚስትሪ ሌሎች ቪዲዮዎችን በተማርኩ መሰረት እና ባነበብኩ መሰረት ሳይጠፋኝ እኔም እንድከልስና ሌሎች ተማሪዎች እንዲጠቀሙበት ማድረግ የምችልበትን መንገድ አላመቻችም ብዬ በዚህ መልኩ ዛሬ መጀመሪያ ቪዲዮ ለመስራት ወስኜ መጥቻለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ ሰብስክራይብ እና ለጓደኞቻችሁ ሸር ማድረግ አይረሳ። እንደዚሁም አስተያየታችሁን በመስጠት ማስተካከለውን ነገር የነገራችሁኝ የምንቀጥልበት መንገድ እና ሌሎች የተለያዩ የምታጠኑባቸው መንገዶች ለማመቻቸት እና በንግግር በኮመንት ላይ እያሳወቃችሁኝ እንቀጥላለን። ዛሬ የመጀመሪያ ያደረግኩት ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ነው ማለት ነው። 1.1 ስናይ ዲፊኒሽንስ ኦፍ ኢኮኖሚክስ ወይም ኢንትሮዳክሽን እና ኢንቲሞሎጂ ኦፍ ኢኮኖሚክስን ታሪካዊ ያመጣጡን የኢኮኖሚክስ እና መግቢያ ነው የምናየው ማለት ነው። እንግዲህ ከዚህ ከፒፒቲው እንደምታዩት ዘ ወርድ ኢኮኖሚክስ ኢዝ ኦሪጂኔት ፍሮም ዘ አንሸንት ግሪክ ወርድ ኦ ኢኮኖሚከስ ኢኩቫላንት ፍሬዝ ሃውስሆልድ ማኔጅመንት ኦር ማኔጅመንት ኦፍ ፋሚሊ አፌርስ ነው የሚለው ማለት ነው። ኢኮኖሚክስ የሚለው ቃል የመጣው ኦ ኢኮኖሚክስ ከሚለው የጥንት የግሪክ ቃል ሲሆን ትርጉሙ በዛን ወቅት የቤተሰብ አስተዳደር እና የባልደረባ የቤተሰብ ጉዳዮች ማስተዳደር ማለት ነው። ይህን ስንል ምንድን ነው? በዚህ ሂስቶሪካል ሩትስ ኦፍ ኢንቶሞሎጂ ኦፍ ኢኮኖሚክስ የምናየው መጀመሪያ ኢኮኖሚክስ ሲመጣ ምንድን ነው? ኢት ወዝንት አባውት ቢግ ባንክስ ኦር ገቨርንመንት አልነበረም። እንደ አጠቃላይ ኢንቶሞሎጂ ሲብራራ ወይም የመጀመሪያ በግሪክ ቃል ኢኮኖሚክስ ከሚለው ቃል ሲመጣ ኢኮኖሚክስ ሲባል ስለ ትልልቅ ባንኮች ወይም መንግስታት ሳይሆን አንድ ቤተሰብ ያለውን ውስን ሀብት ወይም ምግብ፣ ገንዘብ፣ ጉልበት እንዴት ማስተዳደር እንዳለበት የሚያሳይ ጽንሰ ሀሳብ ይዞ ነበር የነበረው ማለት ነው። ከዚህም ከኢንቶሞሎጂው በመነሳት ዜዝ ኖ ዩኒቨርሳሊ አክሴፕትድ ዲፊኒሽንስ ኦፍ ኢኮኖሚክስ ወይም ኢትስ ዲፊኒሽን ኢዝ ኮንትሮቨርሻል ኢትስ ሰብጀክቲቭ ነው። ሰብጀክቲቭ ኦንጎይንግ ነው። ሰብጀክቲቭ የሆነ ሰብጀክት ጽፎ ኦንጎይንግ ዲቤት ነው። ቢኮዝ ኦፍ ይሄ ደግሞ የሆነበት ምክንያት ምንድን ነው? ቢኮዝ ሁማን ቢሄቨር ሶሳይቲ ኤንድ ማርኬትስ ቼንጅስ ኮንስታንት ዲፈረንት ኢኮኖሚክስትስ ሉክ አት ዘ ሰብጀክት ፍሮም ዲፈረንት አንግልስ። የሰው ልጅ ባህሪ፣ ማህበረሰብ እና ገበያ ዘወትር ስለሚቀያየሩ ኮንስታንትሊ ቼንጅስ ስለሚሆኑ የተለያዩ የምጣኔ ሀብት ተመራማሪዎች ኢኮኖሚስቶቹ ትምህርቱን ከተለያዩ እይታዎች ነው የሚረዱት። ስለዚህም ነው ሁሉም የማይስማማ አንድ ወጥ ትርጉም ማስቀመጥ ያልተቻለው። ኢትስ ዲፊኒሽን ኢዝ ኮንትሮቨርሻል ያልነው ማለት ነው። ኢኮኖሚክስ ዲፋይንድ ስናደርግ የተለያዩ ፐርስፔክቲቮች እንዳለው እና ሰብጀክቲቭ ኦንጎይንግ እንዳለው ብናይም እስቲ ኢኮኖሚስቶቹ መጀመሪያ ያብራሩበትን ከምን አንጻር ነው። የመጀመሪያውን ስናይ ማን ነው ኢኮኖሚክ ከተለያዩ እይታዎች አቅጣጫዎች አንጻር መተርጎም እንደሚቻል ባየነው መሰረት የመጀመሪያው የኢኮኖሚክስ ዲፊኒሽን ምንድነው? ዌልስ ዲፊኒሽን አዳም ስሚዝ ከ1723 እስከ 90 የነበረ ሰው ነው ኢኮኖሚክስ ሲሆን ፎርማል ዲፊኒሽን ኢኮኖሚክስ ካን ቢ ትሬስድ ባክ ቱ ዘ ዴይ ኦፍ አዳም ስሚት ስኮቲሽ ኢኮኖሚክስ ጀነራሊ ናውን አዝ ፋዘር ኦፍ ኢኮኖሚክስ። ፋዘር ኦፍ ኢኮኖሚክስ በመባል የሚጠራው የስኮቲሽ ኢኮኖሚክስ ነው። ይህ ደግሞ ፎርማል የሆነ ዲፊኒሽንስ ኦፍ ኢኮኖሚ በአዳም ስሚት እንደተጀመረ ያሳየናል ማለት ነው። ኢኮኖሚክስ መደበኛ ትርጉም የሚጀምር የኢኮኖሚክስ አባት ተብሎ በሚታወቀው ስኮትላንዳዊ የምጣኔ ሀብት ምሁር አዳም ስሚዝ ዘመን ነው። አዳም ስሚዝ ዋዝ ዘ ፈርስት ቱ ስተዲ ኢኮኖሚክ አክቲቪቲ ሲስተማቲካሊ ሳይንቲፊካሊ ቢፎር ሂም ኢኮኖሚክ ቶትስ ኤግዚስት በት he organized them into a distinct academic discipline, earning him the title ፋዘር ኦፍ ኢኮኖሚ። አዳም ስሚዝ የኢኮኖሚክ እንቅስቃሴዎችን በስርዓትና በሳይንሳዊ መንገድ ያጠና የመጀመሪያው ሰው ነው። ከእሱም በፊት የኢኮኖሚ ሀሳቦች የነበሩ ቢሆንም እሱም ግን ራሱን የቻለ የትምህርት ዘርፍ አድርጎ ስላደራጀው ይህ
ስራው ምን ለመባል አብቅቶታል? የኢኮኖሚክስ ለመባል አብቅቶታል ማለት ነው። የመጀመሪያ ጽፈው የነበረው መጽሐፍም ሮት ቡክ ኢንታይትል አን ኢንኳሪ ኢንቱ ዘ ኔቸር ኤንድ ካዝ ኦፍ ዌልዝ ኦፍ ኔሽን ኢን ዘ የር 1776 በ1776 ዓመተ ምህረት ኢንኩሪ ኢንቱ ኔቸር ኤንድ ኬዝ ኦፍ ዘ ዌልዝ ኦፍ ኔሽን ወይም የሀገራት ሀብት ተፈጥሮና መንስኤዎች ምርምር የተሰኘ መጽሐፍ ጻፈ። ከዚህም ነው ሳይንስ ኦፍ ዌልዝ ወይም ዌልዝ ዲፌኒሽንስ ኦፍ ኢኮኖሚክስ ብቅ ያለው ፎርማል በሆነ መንገድ ማለት ነው። ይህ መጽሐፍ ምን ይል ነበር የሚለውን እስኪ ማብራሪያ አንዳንድ ነገር በላቸው። ዚስ ቡክ ኢዝ ኮንሲደር ዘ ፋውንዴሽንስ ኦፍ ሞደርን ኢኮኖሚክስ ኢን ኢት ስሚዝ ኢንቨስቲጌትድ ዋይ ሳም ካንትሪ ግሮው ሪች ዋይል አዘር ሪሜን ፑር ፎከሲንግ ሄቪሊ ኦን ፕሮዳክሽን ትሬድ ኤንድ ዘ ዲቪዥንስ ኦፍ ላቦር። ይህ መጽሐፍ የዘመናዊ ኢኮኖሚክስ መሰረት ተደርጎ ይወሰዳል። በውስጡም አዳም ስሚዝ አንዳንድ ሀገራት ለምን ባለሀብት እንደሚሆኑ ሌሎችስ ደግሞ ለምን ድሃ ሆነው እንደሚቀሩ በምርት በንግድና በስራ ክፍፍል ትኩረት በማድረግ የመረመረበት መጽሐፍ ነው። ፎርማል በሆነ መንገድ ነው። እሺ ኢኮኖሚክስ አስ ኤ ዲስቲንክት ሰብጀክት ስታርት ዊዝ ሂዝ ቡክ። ኢኮኖሚክስ እንደ ሰብጀክት የተጀመረው በሱ መጽሐፍ ነበር ነው። ከ1776 ቀደም ብሎ ፕሬር ቱ 1776 ኢኮኖሚክ አይዲያ ዌር ሚክስድ ዊዝ ፊሎዞፊ ፖለቲክስ ኦር ሪሊጅን። ስሚዝ ቡክስ ሰፓሬት ዘስ አይዲያ ኤስታብሊሽ ኢኮኖሚክስ አት ኢት ኢዝ ኦውን ኢንዲፔንዳንት ሳይንስ። የስሚዝ መጽሐፍን ግን እነዚህ ለይቶ ኢኮኖሚክስ ራሱን የቻለ ገለልተኛ ሳይንስ እንዲሆን አድርጎታል። የኢኮኖሚክስ አይዲያ ከፊሎዞፊ ከፖለቲካል እና ከሪሊጅን አንጻር ተለይቶ እንዲወጣና ሲስተማቲክ ሳይንቲፊክ የሆነ አጠናን እንዲኖረው ያደረገ የኢኮኖሚክስ አባት ተብሎ የሚጠራ ነው። ኢኮኖሚክስ ኢዝ ኤ ሳይንስ ኦፍ ዌልዝ which studies the process of production, distribution, consumption and accumulation of wealth. ኢኮኖሚክስ የሀብት ሳይንስ ሲሆን የሀብት ምርትን፣ ስርጭትን፣ ፍጆታና ክምችትን የሚያጠና ነው። ኢኮኖሚክስ ሳይንስ ኦፍ ዌልዝ ነው። ምንድነው? የሀብት ሳይንስ ነው። የሀብት ሳይንስ ሆኖ የሀብት ምርትና ስርጭቶችን፣ ፍጆታዎችን እንዲሁም ክምችቶችን የሚያጠና ነው ብሎ ነው ዲፊኒሽኑን የገለጠው። እና በአኮርዲንግ ቱ ስሚዝ በአዳም ስሚዝ እይታ ኢኮኖሚክስ ዋነኛ ማዕከል ሀብት ነው። ኢኮኖሚክስ የምንለው ዋነኛ የማዕከል ሀብት ነው። ወይም ዘ ኮር ሴንተርስ ኦፍ ኢኮኖሚክስ ኢዝ ዌልዝ። ኮር ሴንተር የምንለው የኢኮኖሚክስ ዌልዝ ነው። ኢት ሉክስ አት ፎር ሜን ስቴጅስ how wealth is created የምንለው ፕሮዳክሽን፣ how it is charged distribution, how it is used consumption and how it is saved or reinvested or accumulation። አዳም ስሚዝ እይታ የኢኮኖሚክስ ዋነኛ ማዕከል ሀብት ነው። እሱም አራት ዋና ደረጃዎችን ያጠናልናል ማለት ነው። ሳይንስ ኦፍ ዌልዝ ከሚለው ምንድነው? ፕሮሰስ ኦፍ ፕሮዳክሽን ሰዎች ምንድነው? ሀብት እንዴት እንደሚፈጠር ምንድነው? ይሄ ሀብት እንዴት እንደሚፈጠር የሚያጠናልን ምርትን ነው ወይም ፕሮዳክሽን። ለሰዎች እንዴት እንደሚከፋፈል ዲስትሪቢዩሽንን ያጠናል። ሰዎች እንዴት ጥቅም ላይ እንደሚያውሉት ፍጆታን ወይም ኮንሳምፕሽን ወደፊት ጥቅም ላይ እንዲውል እንዴት እንደሚቀመጥ እንደሚከማች። ይህን ደግሞ ሳይንስ ኦፍ ዌልዝ ምንድነው? ኢኮኖሚክስም አኮሙሌሽንስ ኦፍ ዌልዝ በማለት ፎር ሜን ስቴጆችን አስቀምጦልናል አዳም ስሚዝ ነው። አኮርዲንግ ቱ ስሚዝ ዘ ግሬት ኦብጀክት ኦፍ ፖለቲካል ኢኮኖሚ ኦፍ ኤቭሪ ካንትሪ ኢዝ ቱ ኢንክሪዝ ዘ riches and the power of the country. according to ስሚዝ ከስሚዝ አባባል ስንነሳ የማንኛውም ሀገር የፖለቲካ ኢኮኖሚያዊ እንደዚሁም ዋነኛ ግብ የዚያችን ሀገር ሀብትና ስልጣን ኃይል ማሳደግ ነው የስሚዝ አባባል። እንዴት ነው ስሚዝ የሚያምርበት ነገር? ከዚህ ስሚዝ አባባል ስንነሳ ምንድን ነው? ስሚዝ ቢሊቭ ዛት ናሽናል ፖሊሲ ኢኮኖሚክስ ሹድ ፎከስ ኦን ቢልዲንግ ናሽናል ዌልዝ ቢኮዝ ኢኮኖሚክ ዌልዝ ዳይሬክትሊ ትራንስሌትስ ቱ ጂኦ ፖለቲካል ፓወር ኤንድ ናሽናል ሴኩሪቲ ነው። ምክንያቱም የኢኮኖሚ ጥንካሬ በቀጥታ ከሀገር ደህንነት፣ ተሰሚነት፣ ፖለቲካዊ ኃይል ጋር የተያያዘ ነው። ኢኮኖሚ ትኩረት ማድረግ ያለበት የሀገርን ሀብት በማሳደግ ላይ ነው ብሎ ልክ እንደ ካፒታሊስት ብላችሁ ሰቡት ማለት ነው። መጀመሪያ ምንድን ነው
የሀገርን ሀብት በማሳደግ ላይ ነው ትኩረቱ ወይም ቢሊቭ የሚያደርገው ነው። ኢን ዘ ማርኬት ኢኮኖሚ ኢን ዊች ፕሮዳክሽን ኤንድ ዲስትሪቢሽንስ ኦፍ ዌልዝ ዊል ቴክ ፕሌስ ኢን ስሮው ዘ ስሚዚያን ኦር ኢንቪዚብል ሃንድ መካኒዝም ኤን ዘ ፕራይስ ኦፍ ሲስተም። እንግዲህ አሁን የስሚዝን እምነቶች ወይም አባባሎች ስንወስድ በጣም ሰፋ አድርጎ የሚያዝ ነው። ሲስተማቲክ የሆነ ነው። እያያችሁት ነው። ከመጀመሪያ ከ1776 ያው መጽሐፎቹን ካነበባችሁ እና ደግሞ እንዳላችሁ ኮንትሮቨርሻል ቢሆንም ማለት ነው። እዚህም ኢን ዘ ማርኬት ኢኮኖሚ በገበያ ኢኮኖሚ ውስጥ የሀብት ምርት እና ስርጭት የሚከናወኑ በስሚዝ ወይም የማይታይ እጅ ኢንቪዚብል ስሚዚያን የሚባሉት የማይታይ እጅ ወይም ሜካኒዝም ወይም በዋጋ ስራ አማካኝነት ነው ይላል። ይህ ምንድን ነው? ኢንቪዚብል ሃንድ የምንለው ምንድን ነው? ኢንቪዚብል ሃንድ ኢዝ ኤ ሜታፎር ፎር ሃው ፍሪ ማርኬት ሶርት ዘምሰልቭ አውት ዌን የማይታይ እጅ ኢንቪዚብል ሃንድ ነፃ ገበያ ራሱን በራሱ የሚያስተካክልበትን መንገድ የሚገልጽ ምሳሌያዊ አነጋገር ነው። ኢንቪዚብል ሃንድ ብሎ እየነገሩ ማለት ነው። ይህሳ ምን ለማለት ነው የሚለውን እይሲ ዌን ኢንዲቪዥዋል ፐርሲው ዜር ኦን ሰልፍ ኢንተረስት ኦር ባየርስ ሉኪንግ ፎር ቺፕ ፕራይስ ሴለርስ ሉኪንግ ፎር ፕሮፊት ዘ ኢንተራክሽንስ ኦፍ ሰፕላይ ኤንድ ዲማንድ automatically set prices and allocate resources efficiently without needing a government commander ይለናል ማለት ነው። ግለሰቦች የራሳቸውን ጥቅም ሲያሳድዱ ገዢዎች ርካሽ ሲፈልጉ፣ ሻጮች ደግሞ ትርፍ ሲፈልጉ ነው። እንግዲህ ማርኬት ላይ እንደምናየው ማለት ነው። የአቅርቦት ፍላጎት መስተጋብር ያለ መንግስት ጣልቃ ገብነት ዋጋንና የሀብት ክፍፍልን በራሱ ያስተካክላል ነው የሚለው። ይህ ኢንቪዚብል ሃንድ የሚለው ሜታፎር የሚገልጽልን ማለት ነው። ኢንጀነራል ኢኮኖሚክስ ኢዝ ሪጋርድ ባይ ስሚዝ አስ ኤ ሳይንስ ኦፍ ዌልዝ። ስለ ዌልዝ ላይ እንዳየነው እንደ አጠቃላይ ግን ጠቅለለ ስናደርገው ስሚዝ ኢኮኖሚክስን የሚያየው ሳይንስ ኦፍ ዌልዝ ብለን ነው። በአጠቃላይ ኢኮኖሚክስ በአዳም ስሚዝ ዘንድ የሀብት ሳይንስ ተብሎ ይወሰዳል ነው። ዚስ ሲንተሲስ ስሚዝ ክላሲካል ቪው ፖይንት። ይህ እንደምትናየው ክላሲካል እይታ ነው። ክላሲካል እይታን የአዳም ስሚዝ ክላሲካል እይታ የሚያጠቃልል ነው። ሳይንስ ኦፍ ዌል ኤቭሪቲንግ ኢን ኢኮኖሚክስ ሰርክል ባክ አንደርስታንዲንግ ጀነሬቲንግ ኢን ሜንቴኒንግ ወይ በኢኮኖሚክስ ውስጥ ያለው ነገር ሁሉ ሀብትን ከመረዳት ከመፍጠርና ከመጠበቅ ጋር የተያያዘ ነው እንደ ስሚዝ። እንደዚሁም ሆኖ ግን ስሚዚያን ኮንትሮቨርሻል ነው ብለናል ከመጀመሪያም ስንነሳ። ዘ ስሚዚያን ዌል ዲፌንሽን ዲድ ኖት ሰርቭድ አስ ሎንግ ኤንድ ጋድ ክሪቲሲዝም ባይ አዘር ግሩፕ ኦፍ ኢኮኖሚክስ ሜይንሊ አልፈርድ ማርሻል። ነገር ግን እንደዚህም ሆኖ ይህ የስሚዝ የሀብት ትርጉም ለረጅም ጊዜ ሳያገለግል በሌሎች የምጣኔ ሀብት ምሁራን ወይም በኢኮኖሚክስቶች በዋነኝነት በአልፈርድ ማርሻል ትችት ደርሶበታል ማለት ነው። ኮንትሮቨርሻል ነው ብያቸዋለሁ። እንደ ኢኮኖሚክሶችን እንደሚያዩበት ፐርስፔክቲቭ ስለሚለያይ ማለት ነው። አዘር ቲንከሮችም አሉ። ሶለሊ ኦን መኒ ማተሪያል ዌይዝ ኢግኖርድ ሂውማን ላይፍ ሞራል ቫሊዩ ኤንድ ዌልቢንግ ዜርፎር ዲፌንሽን ፌዝድ ሄቪ ፑሽባክ። ከጊዜ በኋላም ሌሎች ምሁራን በገንዘብ በማተሪያል ሀብት ላይ ብቻ ማተኮር የሰውን ህይወት የሞራል ሴቶችንና ደህንነትን ችላ እንደሚል ተገነዘቡ። ስለዚህም በትውልዶች መካከል ከፍተኛ ትችት እየገጠመው መጥተዋል ማለት ነው። በጊዜው ተቀባይነት ቢኖረውም ማለት ነው። ክሪቲኮቹ ምንድን ናቸው? እንደዚህ ትችት እንዲነሳበት ያደረጉት የሀብት ትርጉም ትችቶች ምን ነበሩ ነው? የመጀመሪያው ዘ ዲፌንሽን ኢዝ ቱ ናሮ ዳዝ ኖት ኮንሳይደር ዘ ሜጀር ፕሮብለም ፌስድ ባይ ሶሳይቲ ኢዝ ኮንደምንድ አስ ዘ ብሪድ ኤንድ በተር ሳይንስ ብለው ነበር። ይህን ዲፌንሽን ቱናሮ ብለው ነው። ትርጉም በጣም ጠባብ ነው። ማህበረሰቡ የሚገጥሙትን ዋና ዋና ችግሮች ከግምት ውስጥ አያስገባም። እንዲሁም የዳቦና ቅቤ ሳይንስ ተብሎ ተወግዟል ነው። እንደዚህ ምንድነው ቱናሮ ነው። ምንድነው ያነሳው? ዌልዝ ሳይንስ ኦፍ ዌልዝ ነው። የማህበረሰቡን ችግር እንደዚህ የማህበረሰቡን ኢኮኖሚያዊ ሁኔታ ኮንሳይደር አላረገም። በጣም ናሮድ ዳውን ሂውማን ላይፍ ቱ ሚር ሰርቫይቨል ኤንድ ፊዚካል ፕሮዳክት ላይክ ፉድ
ጉድስ ኮሊንግ ኢት ብሬድ ኤንድ በተር ሳይንስ ቢኮዝ ኢትስ ፎርገ ብሮደር ሶሳይታል ኮምፕሌክሲቲ ላይክ ሶሻል ዌልፌር ኦር ፖቨርቲ ሪዳክሽን። ታቾችን እንደሚሉት የስሚዝ ትርጉም ምንድን ነው? በዳቦና ቅቤ ነው ላይ ብቻ የሚወሰን አድርጎታል። ማህበረሰብ የሚገጥሙትን ሰፋ ያሉ ችግሮችና እንደ ድህነት መቀነስ፣ ማህበራዊ ደህንነት ችላ ስላለ ምን ብለው ጠርተውታል? የዳቦና ቅቤ ሳይንስ በሚል አጣጥለውታል ማለት ነው። እንግዲህ ትችት ስለሆነ ትንሽ በኢነርጂ ስለሆነ እንትን እያልኩ ያለሁት እንግዲህ ታገሱኝ። ኤምፋሳይዝ ኦን ዘ ማቴሪያል አስፔክት ኦፍ ሂውማን ላይፍ emphasize on the matter aspect of human life or the four generations of wealth ignore the non-material aspect of human life የሰውን ህይወት ቁሳዊ ጎን ላይ ብቻ ያተኩራል። ማለትም ሀብት መፍጠር ላይ ረቂቅ ቁሳዊ ያልሆኑ የሰው ህይወት ገጽታዎችን ግን ችላ ብሏል ነው። ችላ ብሏል። it is concentrated የሰውን የህይወት ቁሳዊ ጎን ላይ ብቻ ያተኩራል። ማለትም ምንድነው? ሀብት መፍጠር ላይ ብቻ ነው የሚለው ምንድነው? የማቴሪያል አስፔክት ኦፍ ሂውማን ላይፍ ነው የሚያደርገው ወይም ሳይንስ ኦፍ ዌልዝ ላይ ብቻ ነው የሚያተኩረው። እንደዚህ ከላይ እንዳልነው ቱናሮ የሆነበት ምክንያት ምንድነው? ሜጀር ፕሮብለሞችን ፌስድ ባይ ሶሳይቲ በማህበረሰቡ ሜጀር ፕሮብለም የሚባሉትን ኮንሳይደር አላደረገም ነበር። በዚህም ነው ይህን እንደዚህ የሚለው። ኦኬ ሶስተኛው ምንድነው? ኢግኖር ተመሳሳይ ሀሳብ ነው ያለው። ምንድነው? ኢግኖር ስካርሲቲ ቾይስ አስፔክትስ እጥረትንና የምርጫን አስፔክት ያደረገው። እንዲህ ደግሞ እንግዲህ ስካርሲቲ ወደታች እንግዲህ እያየን ስንመጣ ነው ዘ ፋንዳሜንታል ኢኮኖሚክ ፕሮብለም ኤኒ ሶሳይቲ ኤንድ ዘ ቾይስ ሜኪንግ ኢዝ አን አቮይዴብል ነው። ስካርሲቲን እና ምንድነው ቾይስን ኢግኖር አድርጓል። እስቲ እንይና ኢግኖር አድርጓል። እስቲ ስካርሲቲ ኤንድ ቾይስ አስፔክት አለ የሚለው ዚስ ኢዝ ኤ ቪታል ፍሎው። ይህ ትልቅ ጉድለት ነው። እንግዲህ ስሚዝ ሀብቶችን ውስን መሆናቸውን እና የሰው ልጅ ካሉት አማራጮች ውስጥ መምረጥ እንዳለበት የሚለውን መሰረታዊ የኢኮኖሚክስ ሀሳብ በግልጽ አላካተተም ነበር። እንግዲህ ስካርሲቲ አለ። ስካርሲቲ ሲኖር ደግሞ ግዴታ የሰዎችን ፍላጎት ማሟላት አይቻልም። ውስንነት አለ ይህ ሀብት እና ከዚህ ሀብቶች ደግሞ ውስንነት ተነስተን የሰው ልጅ መምረጥ አለበት የሚለውን ነገር ረስቷል። እሱ ኢግኖር ነው ያደረገው ሙሉ ለሙሉ። እጥረት የማንኛውም የማህበረሰብ መሰረት የኢኮኖሚ ችግር ነው። እንግዲህ የማንኛውም ማህበረሰብ እጥረት እንግዲህ የማንኛውም ማህበረሰብ ችግር ነው። ይሄን ሁላ ነው የረሳው። ለዛም ነው ናሮ ብሎ እነ አልፍሬድ ማርሻል የተቹት ነው። ወይም ቅቤና ዳቦ ብለው ነው ዳቦና ቅቤ ብለው የተቹት ነው። እንግዲህ ሪሶርሶች አሉ ልክ እንደ ሰዓት ስካርሲቲ ላይ የምናያቸው ማለት ነው። እንደ መሬት፣ ገንዘብ እነዚህ የሚያልቁ ናቸው፣ ውስን ናቸው። ደግሞ የሰው ልጅ ፍላጎት ስናይ ዋይል አለ ሂውማን ዋንትስ አር ኢንፋናይት። የሰው ልጅ ፍላጎትን ግን ውስንነት የለውም። ሁሉም ነገር ማግኘት ስለማንችል ማንኛውም ማህበረሰብ ያለውን ውስን ሀብት በምን ላይ ማዋል እንዳለበት መምረጥ ግዴታ ይሆንበታል። ከዚህም የተነሳ ነው ቾይስ እና ስካርሲቲ የተያያዘ ነው ብሎ ሲተቹት የነበረው። እንግዲህ መያዝ ያለብን ምንድነው? ክሪቲክሱን ነው። የመጀመሪያ ሳይንስ ኦፍ ዌልዝ ነው። ሳይንስ ኦፍ ዌልዝ ብሎ ሲያብራራ ግን ክሪቲክስ ነበሩት። ይህ ክሪቲክስ ደግሞ ዲፌንሽኑ በጣም ናሮ ነው። ከዛ በኋላ ደግሞ ኤምፋሳይዝ ኦን ማቴሪያል አስፔክት ኦፍ ሂውማን ላይፍ ኤምፋሳይዝ ያደረገው ምንድነው? ማቴሪያል አስፔክትስ ኦፍ ሂውማን ላይፍ ብቻ ላይ ነው ኤምፋሳይዝ ያደረገው። በተጨማሪም ደግሞ ስካርሲቲ እና ቾይስን ባብራራላችሁ መንገድ አስፔክቶቹን ዘንግቶ ነበር ነው። እስቲ አልፍሬድ ማርሻልስ ከነዚህ ክሪቲኮች የተነሳ ያው የእሱን ክሪቲኮች መሙላት እንደሚችል እናያለን። ምክንያቱም የተቸው እሱ እስከሆነ ድረስ እነዚህን ነገሮች ያካትታል። በዲፌንሽንስ ኦፍ ኢኮኖሚክስ ነው። እሱ ደግሞ ምን ይላል? ብሮድ ኢኮኖሚክስ ዲፌንሽን ላይ ወልፌር ዲፌንሽን ላይ መጀመሪያ ላይ ያየነው ምንድን ነው? ቱ ናሮ ከሚለው ላይ ረስቶታል ነው። ብሮድ የሆነ የሶሻል ችግሮችን ሶሻል
ፕሮብለም ወይም ሶሳይቲ ፕሮብለም ፌስድ የሚሆኑበትን ረስቷል ነው። ይህ ምንድነው? ደህንነት ወይም ደህንነት ላይ ነው። ይህ ምንድነው? ሰልፊሽነስ ነው የነበረው እሱ ሳይንስ ኦፍ ዌልዝ ወይም አዳም ስሚዝ ማለት ነው። እስቲ ዌልፌር ደግሞ ዲፌንሽን የምንለው አልፈርድ ማርሻል ምን ይላል ነው። አልፈርድ ማርሻልም እንደዚሁ በራሱ ብቅ ፕሪንሲፕልስ ኦፍ ኢኮኖሚክስ በሚለው በ1890 ፕሌስ በ1890 ባሳተመው መጽሐፍ የዌልፌር ዲፌኒሽን ኦፍ ኢኮኖሚክስን አስቀምጦልናል ማለት ነው። ፕሪንሲፓል የኢኮኖሚክስ መርሆች በተሰኘው መጽሐፍ ላይ ከሀብት ይልቅ በሰው ልጅ እንቅስቃሴዎች ወይም በሰው ልጅ ደህንነት፣ ደስታ ወይም ሂውማን ዌልፌር ላይ ትኩረት ያደረገ ነበር። እንደዚህ ከዚህ እንደምታዩት ማለት ነው። በዚህም ማርሻል ሽፍትድ ዘ ፎከስ ኦፍ ኢኮኖሚክስ ወይ ፍሮም ኮልድ ሜሽን ኦር መኒ ኤንድ ሪዳይሬክትድ ኢት ባክ ኢንቱ ኦንቱ ሂውማንስ ሂ አርጊድ ዌልዝ ኢዝ ጀስት means to an end and the actual end goal is human welfare or well-being ብሎ አብራርቶታል። ይህ ስንል ምንድን ነው? ማርሻል የኢኮኖሚክስን ትኩረት ከቀዝቃዛ ብር እና ንብረት ወደ ሰው ልጅ መለሰው። ምንድን ነው? ከገንዘብ ይልቅ የሰው ልጅ ምን ያስፈልገዋል ወደሚለው ሀሳብ ነው የመጣው እሱ ከአዳም ስሚዝ ክሪቲኮች በመነሳት ማለት ነው። እሱ እንዳለው ሀብት ግብ ሳይሆን ሰውን ለመጥቀም የሚያገለግል መጠቀሚያ ነው። እያያችሁት ነው እንግዲህ ገንዘብ የሚያገለግለው የሰዎችን ደህንነትና ኑሮ ለማሻሻል ነው። ዋና ግቡ የሰው ልጅ ምንድን ነው? ዌልፈር ወይም ዌልቢንግ ነው የሚለው UNDP perspective, human welfare is primarily as a matter of education, health, and income, as reflected in HDI, composite of three social welfare variables: a long and healthy life, acquisition of knowledge, and a decent standard of living ነው። ምንድነው? በተባበሩት መንግስታት የልማት ፕሮግራም UNDP እይታ የሰው ልጅ ደህንነት በዋነኛነት የትምህርት፣ የጤናና የገቢ ጉዳይ ሲሆን ይህ የሰው ልጅ ልማት ማውጫ ላይ ወይም ሄልዝ HDI የምንለው ላይ ተንጸባርቋል። እሱም ሶስት ማህበራዊ ደህንነት ተለዋዋጮችን የያዘ ነው። ምንድነው? ረጅም እና ጤናማ ህይወት፣ የእውቀት መገብየትና ተስማሚ የኑሮ ደረጃን የሚያካትት ነው። ቱ አንደርስታንድ ሞደርን ዌልፈር ነው። እንግዲህ ይህን ሞደርን ዌልፈር ወይም ዘመናዊ የሆነ ደህንነታችን ለመረዳት የተባበሩ መንግስታት የሚጠቀምበትን ሂውማን ዲቨሎፕመንት ኢንዴክስ ወይም HDI ያጣቅሳል። ይህ ከዚህ ላይ እንደምታዩ ከሆነ ማለት ነው። ይህ ምንድነው? ሞደርን የሆነ ፐርስፔክቲቭስ ኦፍ ሂውማን ዌልፌርን ለማጣቀስ ነው። የተለየ ነገር የለውም። ማርሻል እንግዲህ ምንድነው ዲፋይን ያደረገው ኢኮኖሚክስን አስ ስተዲ ኦፍ ፒፕል ነው። አስ ስተዲ ኦፍ ፒፕል አክቲቪቲስ ኦር አክሽን ቱ አቺቭ ሂውማን ዌልፌር ምንድነው? አልፍሬድ ማርሻል ዲፋይን ያደረገው ኢኮኖሚክስን ፐርስፔክቲቭ ወይም እይታውን ዲፌንሽኑን የመጨረሻ የሰው ልጅ ግፉ ማቴሪያሎችን እነዚህ መን የሚለውን ገንዘብ ቀዝቃዛ ብር ብሎ የሚጠራው ጋር ምንድነው? ከሳይንስ ኦፍ ዌልዝ በመነሳት ምንድነው የመጨረሻ ግቡ ሂውማን ዌልፌር ነው። ሂውማን ዌልፌር ነው ወይም ደህንነቱንና ጤናማ የሆነ ህይወትን ማስቀጠል ነው። እንግዲህ የዚህ ፊሎዞፊ የሚለው ኢኮኖሚክስ ኤግዛማይን የሚያደርገው ምንድነው? ዋት ስቴፕ ፒፕል ቴክ ኢን ዜር ዴይሊ ሩቲን ቱ ሴኩር ዘ ፊዚካል ኮምፖነንት ዛት ሜክ ዘር ላይፍ ስቴብል ኤንድ ኮምፎርቴብል። ይህ ፍልስፍናውን የሚያሳየው ምንድነው? የዕለት ተግባር ኑሯቸውን ምቹና የተረጋጋ ለማድረግ ወይም ደህንነታቸውን ለመጠበቅ ምን አይነት እርምጃዎችን እንደሚወስዱ የሚያጠና ነው። ይህ ዌልፈር ዲፌኒሽኑ የሚያሳየው የማርሻል ዲፋይን ያደረገው ማለት ነው። ወይም ስተዲ ኦፍ መን አዝ ዘይ ሊቭ ኦር ሙቭ ኤንድ ቲንክ ኢን ዘ ኦርዲናሪ ቢዝነስ ኦፍ ላይፍ ነው። ኢኮኖሚክስ አክቲቪቲ ካሪድ አውት ባይ ፒፕል ኢን ኦርደር ቱ ኤግዚስት። ሰዎች በተለመደ ህይወት
ውጣ ውረድ እንቅስቃሴዎች ለመኖር ሲሉ የሚያደርጓቸውን የኢኮኖሚ እንቅስቃሴዎች ውስጥ እንዴት እንደሚኖሩ እንደሚንቀሳቀሱና እንደሚያስቡ የሚያጠና ነው የሚላችሁ። ይህን እያያችሁ ነው ልዩነቱን ከአዳም ስሚዝ ጋር ነው። ዌልፌር ላይ ነው። ዌልፌር ዲፊኒሽን አሁን ከሰዎች ጋር ነው፣ ወደ ሰዎች ነው። ሂውማን ሄልዝ ወይም ሰልፊሽ ላይ አልተቀመጠም። ሂውማን ሄልዝ ላይ ነው የመጣው። ሂውማን ደህንነት ዌልቢንግ ላይ ነው የመጣው። ገንዘብ ማግኘት ወይም ገንዘብ መስራትና የሀብት ማማ ላይ መድረስ ብቻ ለሰዎች በቂ አይደለም ነው፣ በቂ አይደለም ነው የሚለው ነው። እንግዲህ ያው ብዙ እንዳይሰፋባችሁ አስተያየት ስጡኝ፣ በጣም ከሰፋባችሁም። እሺ ከዲፊኒሽኑ እንግባ እስኪ። ከላይ ያላቸው ነው እንግዲህ አኮርዲንግ ዌዝ ኢዝ ኖት አን ኢንድ ኢትሰልፍ ኢት ኢዝ ኤ ሚንስ ቱ ኤን ኢንድ ኦፍ ዌልፌር የሚለውን ሁላ አይተናል ከላይ በማብራሪያው ማለት ነው። እስቲ ከሱ ዲፊኒሽን ፍሮም ሂዝ ዲፊኒሽን ምን ያነሳል ነው፣ ምን ያነሳል የሚለውን እስቲ እንይ። የመጀመሪያ ጌታው ምንድን ነው የሚለው? ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ ሲንስ ኢት ስተዲ ዘ አክሽንስ ኦፍ ሂውማን ቢንግ። ከዚህ ኢኮኖሚክስ የሰዎችን ድርጊት የሚያጠና በመሆኑ ማህበራዊ ሳይንስ ነው እንለዋለን ነው ሀሳቡ እሱ። ከዛ ደግሞ ሁለተኛው ምንድን ነው? ኢኮኖሚክስ ስተዲ ዘ ኦርዲናሪ ቢዝነስ ኦፍ ላይፍ ሲንስ ኢት ቴክስ ኢንቱ አካውንት ዘመኒ ኤርኒንግ ኤንድ መኒ ስፔንዲንግ አክቲቪቲ ኦፍ ማን። ሁለተኛ ደግሞ ኢኮኖሚክስ የሰውን የገንዘብ ማግኘት ገንዘብን ማውጣት እንቅስቃሴዎችንና ግምት ውስጥ የሚያስገባ በመሆኑ የተለመደውን የህይወት ውጣ ውረድ ያጠናል ወይም ውክውክ ያጠናል ነው። ከዚህ ማርሻል ፖይንትስ አውት ዛት ኢኮኖሚክስ ፎከስ ኦን ኦርዲናሪ ፒፕል ትራይንግ ቱ ላይቭ ዴይ ቱ ዴይ ሃው ዘይ ጎ ቱ ወርክ ቱ ጌት አን ኢንካም ኤንድ ሃው ዘይ ስፔንድ ዛት ኢንካም ኦን ነሰሲቲ የሚለውን ነው የሚጠቁመን። ይሄ ሁለተኛው ሀሳቡ ማለት ነው። እንዴት መስላችሁ? ማርሻል እንዳመለከተው ኢኮኖሚክስ የሚያተኩረው ተራ ሰዎች በየቀኑ በሚያደርጉት የህይወት ትግል ላይ ነው ወይም ውጣ ውረድ ላይ ነው። ማለትም እንዴት ሰርተው ገቢ እንደሚያገኙ ያንን ገቢ እንዴት መሰረታዊ ፍላጎታቸውን ለማሟላት እንደሚያወጡት ያጠናል። ይህ ነው የኢኮኖሚክስ የሁለተኛው ዲፊኒሽኑ ከዌልፈር ዲፊኒሽን የምናገኘው ነው። የሶስተኛው ሰው ወደ ሶስተኛው ሰው ኢኮኖሚክስ ስተዲ ኦንሊ ዘ ማቴሪያል ፓርት ኦፍ ሂውማን ዌልፌር ዊች ኢዝ ሜዠሬብል ኢን ተርም ኦፍ ሜዠሪንግ ሮድ ኦፍ መኒ። ኢኮኖሚ በገንዘብ ሚዛን ሊለካ የሚችለውን የሰው ልጅ ደህንነት ወይም ቁሳዊ ክፍል ብቻ ነው የሚያጠነው። ምንድን ነው? በገንዘብ ሚዛን ሊለካ የሚችለውን ብቻ ቁሳዊ አካሉን ብቻ ወይም ክፍሉን ብቻ ነው የሰው ልጅ ሊያጠናልን የሚችለው። ምንድን ነው? ማርሻል ሊሚትድ ሂዝ ኢኮኖሚክ አናላይሲስ ቱ ፊዚካል ቲንግ ዛት ካን ቢ ባውድ ኤንድ ሶልድ ዊዝ ካሽ ላይክ ሃውስ ክሎዚንግ ኦር ፉድ ሂ ዩዝድ መኒ አስ ስቴብል ሩለር ኦን ሜዠሪንግ ሮድ ቱ ኢቫሉዌት ዚስ ዌልቢንግ። ማርሻል የኢኮኖሚክስ ጥናቱን በገንዘብ ሊገዙና ሊሸጡ በሚችሉ ቁሳዊ ነገሮች እንደ ቤት ልብስና ምግብ ላይ ብቻ ነው የገደበው። እያያችሁ ነው አይደለ? ይቅርታ ዘ ማቴሪያል ፓርት ኦፍ ሂውማን ዌልፌር ላይ ነው እያያችሁት ነው አይደል? ኔግሌክት ያደረገው ምንድነው? አዘር አክቲቪቲ ኦፍ ሂውማን ዌልፌር ኖት ኳንቲፌብል ኢን ተርም ኦፍ መኒ። በመኒ ሊገመቱ የማይችሉ ወይም ቁሳዊ አካል ሊገመቱ የማይችሉ የሰዎችን ባህሪ አይደለም የሚያጠነው። ሜዠሪንግ እና ስቴብል ሮል እና ሃውሶችን ክሎዚንግ እነዚህን ነው ሊሚትድ ያደረገው ነው። ኔግሌክት አድርጎ የያዘው ነው፣ ግድብ ነው ያደረገው። የመጨረሻ ላይ አምስተኛ ላይ ምን ይላል? ዌልፌር ኦፍ ማንካይንድ ራዘር ዛን አኩዚሽንስ ኦፍ ሄልዝ ኢዝ ዘ ፕራይመሪ ኦብጀክትስ ኦፍ ኢምፖርታንስ። ከሀብት ማካበት ይልቅ የሰው ልጅ ደህንነት፣ ምቾት ቀዳማዊ ዋነኛው የትኩረት ነጥብ ነው። ይሰማብ ምንድን ነው የሚለው አልፍሬድ ማርሻል? ይሰማብ ማርሻል ፓራዲግም ሽፍት ዘ ሂውማን ቢንግ ሳይትስ ሴፍሊ ዘ ሴንተር ኦፍ ዘ ስተዲ ኤንድ ዌር ኢዝ ፕሌስድ ኢን ሰከንዳሪ ፖዚሽን። ይህ የማርሻልን ዋና አስተሳሰብ ለውጥ ያጠቃልላል። በጥናቱ መሀል ላይ የሰው ልጅ ቅድሚያ
አግኝቶ ይቀመጣል። ሀብት ግን በሁለተኛ ደረጃ ላይ የሚመጣ መሳሪያ ብቻ ይሆናል ነው የሚለው። እንግዲህ ከነዚህ ውስንነት እንዳለው እያያችሁ ነው። ኔግሌት አክቲቪቲ ሁማን ዌልፌርን በመኒ ኳንቲፌብል የሆኑትን ብቻ ነው፣ ሌሎችን ኢግኖር አድርጓል ነው። ክሪቲኮ የሚያሳየው ምንድን ነው? ዲፌንሽንስ ፎከስ ኦን ማቴሪያል ዌልፌር ኢግኖር ዘ ነን ማቴሪያል ዌልፌር ዘስ ዲፌንሽን ዊል ቢ ቱ ናረው። ክሪቲክሱ ምንድን ነው? የአልፈርድ ኢግኖርስ የሚያደርገው ነን ማቴሪያል ዌልፌር ላይ ብቻ ነው። ሰዎች ህይወታቸው ሌላ ውጣ ውረድ ወይም ትግላቸው የሚለካው በማቴሪያል ብቻ ነው። ማቴሪያል ቤዝድ ወይም መኒ በገንዘብ ልንሸጠው ልንለውጠው በምንችለው ነው እንጂ ሌላ ሙሉ የሚያካትት አድርጎ አላደረገውም ነው። ይቅርታ እንግዲህ ክሪቲክሱን እያያችሁት ነው። እንግዲህ ክሪቲክሱን አንዳንድ ልበላችሁና የዛሬው ትምህርታችን ከዚህ ላይ እንድናበቃ። ክሪቲክሱ እንግዲህ ከማቴሪያል ላይ ብቻ ነው ናሮ አድርጎታል። ይህም ሮቢን ነው አርጊው ያደረገው። ማርሻል ዌል ዲፌንሽን ዜር አር ቫሪየስ ኢኮኖሚክ እሺ ትንሽ ተረብሸ ነው። እሺ ሮቢን አርጊው ዛር ማርሻል ሮቢን አርጊው ያደረገው አለ። ማርሻል ኩድ ኖት ኢስታብሊሽ ኤ ሊንክ ቢትዊን ኢኮኖሚክ አክቲቪቲ ኦፍ ሂውማን ቢንግስ ኤንድ ሂውማን ዌልፌር። ሮቢንስ እንደሚከራከር ማርሻል በሰዎች እና በኢኮኖሚ እንቅስቃሴዎች እና በሰው ልጅ ደህንነት መካከል ግልጽ የሆነ ትስስር መፍጠር አልቻለም። ይሄን ነው ውስንነት ያደረገው ነው። እያያችሁት ነው አይደል? ከላይም እንዳየነው ምንድነው ፕሮዳክሽን ኦፍ ዋር ማቴሪያል እንደዚህ ወይኖች በተለያየ ኢኮኖሚክ አክቲቪቲዎች የሶሳይቲውን ዌልፌር ወይም ደህንነት አያረጋግጡም። ግን እንደ ፕሮዳክሽን ሆነው እና ደግሞ ኢኮኖሚክስ ቤዝ ሆነው እየተሸጡና ጥቅም ላይ እየዋሉ ነው። ይህ ደግሞ ከማህበረሰብ ጋር ኢንተራክሽን የሚፈጠር ነገር አይደለም። ሜጀሪንግ ዌልፌር ኢን ተርም ኦፍ መኒ ኢዝ ኖት ቫሊድ አስ ዌልፌር። ምንድነው በዌልፌር አብስትራክት ወይም የማይዳስስ የማይጨበጥ ባህሪና ሰብጀክቲቭ ኮንሴፕት ውስጥ በዌልፌር ውስጥ ሜጀሪንግ ማድረግ ዌልፌርን በመኒ ቫሊድ ያልሆነ ያልተስተካከለ ነው ብሎ ይተቸዋል ነው ተችቶታል። ሮቢን የሚባለው ስካርት ዲፌንሽን ወይም ሎየል ሮቢን ስካርት ዲፌንሽንን ዲቨሎፕ ያደረገው ሰውዬ ወይም ኢኮኖሚክስ ነው። ማርሻል ዌልቢን ዲፌንሽን ኢኮኖሚክስ ሜጀሪንግ ዌልፌር ኢዝ ኢን ተርም ኦፍ መኒ ኢዝ ኖት ቫሊድ የሚለውን እንግዲህ ደግሞ ምን ይላል? ዲፌንሽንስ ጊቭስ ኢኮኖሚክስ ኖርማቲቭ ካራክተር። ማርሻል የደህንነት ትርጉም ለኢኮኖሚክስ መመሪያ ሰጭ ወይም ባህሪ ሰጭ መልክ ይሰጠዋል። ኖርማቲቭ ማለት ምንድን ነው? ኖርማቲቭ ማለት ቫሊዩ ጀጅመንትን ሴይንግ ዋት አውት ቱ ቢ ዋት ኢዝ ኤ ጉድ ቨርሰስ ባድ። እንደዚህ ኖርማቲቭ የምንለውን እንግዲህ በማን ነበር ግሎባል እንኳን አይደለም ሲቪክስ ትምህርታችን ላይ ነው። እሱን ኖርማቲቭ የሚለውን እንግዲህ አያችሁ ጀጅመንት የሚደረግበት ቫሊዎቹን ከዛ ደግሞ የሞራል ፍርዶች ላይ ማተኮር ማለት ነው። ኖርማቲቭ የምንለው ነው። ማርሻል ጥሩ በሆኑ የደህንነት ተግባራት ላይ ባተኮሩ በኢኮኖሚክስ ውስጥ የሞራል ፍርድን አስገብቷል። እንግዲህ አብስትራክትና ሰብጀክቲቭ በሆኑ ኮንሴፕቶችን የኢኮኖሚክስ ባህሪያቶችን ወይም የሞራል ፍርድን አስገብቷል ነው የሚለው። እንግዲህ ሮቢንን ያው በቀጣይ ትምህርታችን እናየዋለን። ግን አንዳንድ ነገር ማጠቃለያ ስታችሁና እንጨርስ የሁለቱን ፐርስፔክቲቭ ካየን። ሀዊቨር አለ ሮቢን አርጊው ኢኮኖሚክስ መስት ቢ ፍሪ ፍሮም ሜኪንግ ቫሊዩ ጀጅመንት ኢኮኖሚክስ ኢዝ ኤ ፖዚቲቭ ሳይንስ ኖት ኤ ኖርማቲቭ ሳይንስ። ነገር ግን ሮቢንስ ኢኮኖሚክስ ከስቴትና ሞራል ፍርዶች ነፃ መሆን አለበት ይላል። ምንድን ነው የሚለው? ሮቢንስ ኢኮኖሚክስ ከሴት ከሞራል ፍርዶች ጀጅመንቶችና ኖርማቲቭ ከሆኑ ነገሮች ነፃ መሆን አለበት። ኢኮኖሚክስ እውነታን ብቻ ነው የሚያጠናው የሚለው እንጂ መመሪያ ሰጭ ወይም ኖርማቲቭ ሳይንስ አይደለም ነው። እንግዲህ የሮቢን ደግሞ ፐርስፔክቲቭ ወይም አሴ ፖዚቲቭ ሳይንስ ነው የሚለውን ነገር ሮቢን ቢሊቭ ኢኮኖሚስት ሮቢን የሚያምንበት ምንድን ነው? ሮቢንስ እንደሚያምኑ የምጣኔ ሀብት ባለሙያዎች እንግዲህ ሮቢንስ ቢሊቭ ኢኮኖሚስት ሹድ አክት ላይክ ኮልድ ሳይንቲስትስ ኤ ኬሚስት ስተዲ ኤ ፖይዝን
without judging whether it is morally good or bad to use it. Similarly, an economist should study how markets operate based on fact or positive science without giving moral advice ነው። እንግዲህ አሁን ያልኳችሁ ከሞጁሉ ላይ ብዙ የሌለ አለ በመብራሪያ የሰጠኋችሁ። እነዚህን ደግሞ በኖት መልኩ አዘጋጅቼ እንድታገኟቸው አደርጋለሁ። ሮቢንስ እንደሚያምነው ምንድን ነው የሚለው የምጣኔ ሀብት ባለሙያዎች እንደ ሳይንቲስት መሆን አለባቸው ኢኮኖሚስቶች ማለት ነው።